የመኪኖቹ ቆች እንዳለገቡ በቃ ለሰውየው ገንዘቡን ላኩለት 370 ሺህ ብር ላኩለት ችግር የለውም ቆይ እኔ ፍቅር ለምንድን ነው የምትዋሸኝ ማለት እኔ ፍቅር ሀብታም እንዳልሆንክ አውቃለሁ ዝም ብለህ አትልፋ ደሃ እንደሆንክ ምንም ነገር እንደሌለህ ኦኬ ቆይ ስልኬ እኔ ፍቅር ወይ የመኪኖቹ ቆች እንዳለገቡ በጣም አሪፍ በቃ ለሰውየው ብሩን ላኩለት 370 ሺህ ብር ላኩለት ችግር የለውም አንተም የድርሻህን ታገኛለህ አልቆይም መኪናዬ ልታጠብ ገብቶ ነው ልክ እንዳለቀ እመጣለሁ ችግር የለውም ቆይ እኔ ፍቅር ለምንድን ነው የምትዋሸኝ ማለት እኔ ፍቅር ሀብታም እንዳልሆንክ አውቃለሁ ዝም ብለህ አትልፋ ለምን አስፈለገ ሀብታም ነኝ ሚሊዮነር ነኝ ብሎ ነው መዋሸት ደሃ እንደሆንክ ምንም ነገር እንደሌለህ በደንብ ነው የማውቀው ሴቶች ደሃው እንዳትወዱም ሲባል ሁሌ ስለምሰማ እኮ ነው ድህነቴን በግልጽ ነገር ከቀረብኩሽ አጣሻለሁ ብዬ ስለፈራው ነው ሀብታም ነኝ ብዬ የቀረብኩሽ እና ሁሉም ሴቶች አንድ ናቸው ሁሉም ሴቶች አንድ ብንሆን ኖሮ ድህነትን እንዳወቅኩ ነበር መተውክ በጣም ይቅርታ አድርጊልኝ እኔ ፍቅር አንቺ መዋሸት አልነበረብኝም ባልሆንከው ውሸተኛ ማንነት ከምትወደድ በሆንከው እውነተኛ ማንነት ብትጠላ ይሻልሃል በትክክል ምንም ማንነት መቀየር አያስፈልግም እሺ እኔ ፍቅር የኔ ጥፋት ነው ይቅርታ አድርጊልኝ እኔም እኮ ተሰቃየሁ ይሄ ስልክ እንኳን እኔ አይደለም የሰው ነው አፈቅርሃለሁ በል በቃ አሁን ሄደን ስልኩን እንመልስ የምር ቢሆን ደስ ይላል ግን የምር ሪል ላይፍ ላይ እንደዛ ነገር የለም አርጋ ነው የምትሄደው ማለት ነው